ሃይ እንዴት ናችሁ? ሁሉ ሰላም እግዚአብሔር ሰላም ከናንተ ጋር ይሁን። ይሄንን ቪዲዮ ማዳሜ ቤት ላሉ ለእህቶቼ ሰላምታዬን ሼር አድርጋችሁ ቶሎ አድርሱልኝ። እህቴ እንዴት ነሽ? ሁሉ ሰላም እግዚአብሔር ሰላም ከናንተ ጋር ይሁን። አየሩ እንዴት ነው? አገሩን ለምደሻል ወይ? በዚህ አጋጣሚ ደግሞ ማዳሜን እኔ ለማናገር የማዳሜን ደህንነቷን ለመጠየቅ የግዴታ እኔ አረበኛ መቻል አለብኝ ወይ? አረበኛ ለእኔ ዳገት እንደሆነ እናንተም ታውቃላችሁ። ስለዚህ አቤቶ የማዳሜን ባለቤት የማዳሜን ልጆችን እንዴት ናችሁ? ሰላም ናችሁ ወይ ብላችሁ ሰላምታዬን አድርሱ። በዚህ አጋጣሚ እህቶቼ አደፈረስ ታይም ለራሳችሁ ጊዜ ስጡ፣ ራሳችሁን ጠብቁ፣ ራሳችሁን አንከባክቡ። እህቴ ይሄንን ከጨረስኩ በኋላ ቁርስ ይበላለሁ፣ ምሳ ይበላለሁ፣ እራት ይበላለሁ የምትሉትን አቁሙና ቁርሳችሁን በስነ ስርዓት ባልታችሁ ስራችሁን ወጥራችሁ ስሩ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ቤተ ሴፍ ዳን ሶሪ ይላሉ ፈረንጆቹ። ብትታመሙ ማንም ዞር ብሎ አያያችሁም። እናት አባት እህት ወንድሞቻችሁ አገር ቤት አሉ፣ እዛ ኢትዮጵያ ማለት ነው። አንቺ ማዳሜ ቤት እስካለሽ ድረስ ማዳሜ ቤት እስከኖርሽ ድረስ እናትም አባትም እህት ወንድሞችም ራስሽ ነሽ፣ ዶክተርም ራስሽ ነሽ። ስለዚህ ራሳችሁን ጠብቁ፣ በርቱ። የኔ ካርታታዎች፣ የኔ አስተዋዮች፣ የኔ መካሪዎች፣ የኔ አሳቢዎች እንዴት ናችሁ? እናንተ እኮ እንቁዎች ናችሁ፣ ከእንቁም በላይ ናችሁ። እናንተ እኮ ጀግኖች ናችሁ። ጀግኖች ስንል በምክንያት ነው። ወንዶች የማይሰሩትን ቤት ስራላችሁ፣ እህት ወንድሞቻችሁን ታስተምራላችሁ፣ እናት አባቶቻችሁን ታግዛላችሁ፣ ጎረቤቶቻችሁን ሳፖርት ታደርጋላችሁ፣ ለተራበው ለተጠማው ለታረዘው ታለብሳላችሁ፣ ታበላላችሁ፣ የታመመውን ታሳክማላችሁ፣ የታሰረውን ታስፈታላችሁ። እንደናንተ ያለ ጀግና አለ ወይ? እህቶቼ ካላችሁ ነገር ሳይሆን ከሌላችሁ ነገር አጉድላችሁ ሳፖርት የምታደርጉ እግዚአብሔር ባርካችሁ፣ እግዚአብሔር ይጠብቃችሁ። ያሰባችሁትና ያቀራችሁ ነገር እግዚአብሔር ይስጣችሁ። ለኔ እኮ አንዳንዴ የምታሳዝኑ ነገር አንዳንድ ቀን ራሳችሁን ሲታችሁ ለምንድን ነው የምታለቅሱ? ማዳሜ ማታ በሩን ክፈቱ ብላ ሲጠራ እናንተ ደግሞ እንባችሁን በስራ ልብሳችሁ እንዲጠርጋችሁ በሆዳችሁ ውስጥ እሳት እየተንቦገቦገ ምንም እንዳልሆነ ሰው ሆናችሁ ፈገግ ብላችሁ ማዳሜን አስገብታችሁ ለብቻችሁ የምታለቅሱ እህቶች ተው፣ አታልቅሱ፣ አታጉረመርሙ። ሁሉም ነገር በልኩ አድርጉ። እግዚአብሔር ያለው ነው በእናንተ ላይ የሚሆነው። ስለዚህ እህቶቼ ተስፋ አትቁረጡ። እድሜ ዘመኔ ውበቴ ወዜ ወጣትነቴ ጤናዬ ማዳሜ ቤት ጨርሻለሁ፣ አሁን በሽተኛ ሆኛለሁ፣ ምን አለኝ ከእኔ ጋር ማን አለ ብላችሁ የምታለቅሱ ተው፣ አታልቅሱ። የሰራዊት ጌታ እግዚአብሔር ከእናንተ ጋር ነው። በርቱ፣ ጀግኑ። ተስፋችሁን በእግዚአብሔር ላይ ጣሉ። እንደጨለማችሁ ግራ እንደገባችሁ እንደተቸገራችሁ አትኖሩ። እግዚአብሔር ለእናንተም ቀን ያመጣል። ታያያ ወሲዲቴ ኪና ዋዮኮ ታሳሙቲቴ ኪና ዋዮኮ ባዲቲቴ ኪናም ሶዶላ ኪሳንከ ተይዞት ሶዘኖኬ ጣውሩን ኩቤ መገኑ ያጊህኖ ዘማራችሁ ማይት ዘመርቶ መገኑ ደላሽ ደናሙር አሰኖ ቤት ዘመርቶ በከኒ አወቅ ሆራራንከ መገኑ ኢሬሰን ሚልኬሰን ተቆይዮቢ። ስለዚህ መገኑ መንቺ ቤቱ አቡምቧ አየት ወሬጋ ኬስቶራን ተይዞት ያኔ በመርከብ ስትመጪ፣ ያኔ በበረሃ ስትመጪ፣ ያኔ በዛ በሞት መንገድ ስትመጪ የረዳ እግዚአብሔር ዛሬም አይጥልሽም። ስለዚህ ተስፋችሁን በእግዚአብሔር ላይ ጣሉ። የከበደባችሁ ነገር ካለ እነሆ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለ ቃሉ። ስለዚህ የከበደባችሁ ነገር ካለ በጸሎት ከምስጋና ጋራ ለእግዚአብሔር አስታውቁ እንጂ ለአንዳች አትጨነቁ። ሁሉ ከልኮ አያልፍም። እግዚአብሔር ያለው ነው በእናንተ ላይ የሚሆነው። ስለዚህ እህቶቼ አትጨነቁ፣ አትቸገሩ። እንደለቀሳችሁ፣ እንደተራባችሁ፣ እንደተቸገራችሁ ዘመናችሁን አትጨርሱም። እግዚአብሔር ከእናንተ ጋር ነው። አይዟችሁ፣ በርቱ። ነገ መልካም ይሆናል። በጣም ይወዳችኋለሁ፣ በጣም አከብራችኋለሁ። ባይ ዳይና ሁኑ።